አንዲት ከተማ ላይ አንዲት ሴት ነበረች። የሁል ጊዜም ህልሟ ሞዴል መሆን ነው። በዓለም ደረጃ መታወቅን ትፈልጋለች። ሁልጊዜም ምኞቷ ይሄ ነው። ለሚጠይቃት ሰው ሁሉ የምትናገረው እኔ ሞዴል መሆን እፈልጋለሁ፣ በዓለም መታወቅ እፈልጋለሁ። ይሄ ምኞቷ ነበር። ማንም ሰው የሚመኘው አንድ ነገር ይኖረዋል። የእሷ ምኞት ይህ ነበረ። እንደ አጋጣሚ አንድ ማስታወቂያ ትልቅ ድርጅት ያወጣና ወደዛ ትሄዳለች። ወደዛ በምታመራበት ሰዓት ግን ስትደርስ ያየችው ነገር ከሷ በላይ በጣም ቆንጆ ቆንጆ ሴቶች እና ቀጭን ሰውነታቸውም ከሷ ባለፈ ቀጭን ነበሩና በጣም ትንሽ ደንገጥ ትልና ጥግ ላይ ከተቀመጠችው ከአንዲት ቆንጆ ጋራ አብራ ተቀምጣ ወቅት ትጀምራለች። ይጫወታሉ። የሆደ ሆዳቸውን እየተጫወቱ እንደ ድንገት ፈተና የምትፈትነው የመጀመሪያ የጠራችው እሷን ነበርና ወደ ክፍሉ ታመራለች። ሰላም ካለቻት በኋላ ስታያት ያን ያህል አይደለም፣ መልኳም የተጋነን አይደለም። ካሉት ተወዳዳሪዎች መልኳ እሷ አነስተኛ ነበር፣ ግን ሙሉ ኮንፊደንስ ነበራት። የምታወዳድረዋ ሴት በጩኸት እየተራመደች እንድታሳያት ጠይቃታለች። ትደናገጥና ወዲያው ወደ ራሷ ትመለስና መራመድ ትጀምራለች በኮንፊደንስ። በጣም ይገርማታል የምታወዳድረው። እሷ ልታስደነግጣት ብትሞክርም ግን እሷ ደግሞ በሙሉ ኮንፊደንስ እየተራመደች ብቃቷን ታሳያታለች። የዚህ ጊዜ አወዳዳሪዋ እምነት ትጥልባታለች። መልኳ ብዙም ባይሆንም ግን ኮንፊደንሷን ትወደዋለች። በዚህ ጊዜ በቀጣይ እንድትመጣ ታደርጋትና ወደ ውጭ ትወጣለች። ግን ደግሞ እንደዚህ ሆነሽ ሞዴል መሆን አትችም፣ ሰውነትሽን አስተካኪ፣ ኮንፊደንስሽን ወድጀዋለሁ፣ ግን ሰውነትሽን በጣም ማስተካከል አለብሽ። ውስጥ አንቺ እኮ በጣም ወፍራም ነሽ፣ ሞዴል መሆን አትችም፣ ሌሎቹ እኔ ብላ ወፍረቷን ታጣጥልባታለች ማለት ነው። የዚህን ጊዜ በጣም ትናደድና ውጭ ሄዳ አዝና ማልቀስ ትጀምራለች። እንደዚህ አለችኝ፣ ግን ደግሞ ኮንፊደንስን ወዷል ብላ ቅድም ስታወራት ለነበረችው ሴት ስትነግራት ምንም ችግር የለውም ይሄ እኮ ይፈታል ትልና አንድ የዶክተር ስልክ ከቦርሳዋ አውጥታ ሰጣታለች። እሷም በደስታ ያንን የሰጠቻትን ስልክ ጋር ስትደውል ዶክተሩ እንድትመጣ ይጋብዛታል። እሷም በደስታ ምኞቷ ያነበርና ዶክተሩ ጋር ትሄዳለች። ዶክተሩም ጥቂት ካያት በኋላ ይሄ በጣም ቀላል ነው፣ በድሮ ጊዜ ሰዎች ለመቅጠን ሲሞክሩ የሚጠቀሙት ነገር አለ። አንቺ የምታምኝበት ከሆነ ይሄ በጣም በጣም ቀላል ነው። የምትፈልጊውንም መሆን ትችያለሽ እና ስራሽንም መቀጠል ትችያለሽ ይላታል። እሷም በደስታ ምንም ማድረግ እችላለሁ፣ እኔ የምፈልገው ያው ሞዴል መሆን ስለምትፈልግ የሚላትን ነገር ሁሉ ለማድረግ ቃል ትገባለች ማለት ነው። እሱም በጣም የሚያስገርም ነገር ነበረ እየነገራት። ይሄንን የምትፈልጊ ከሆነ ከትንሽዬ አንድ ሳጥን ውስጥ የሆነች ትል ነገር ያወጣና ይሄንን ትል ሳታኝኪ ምላስሽ ላይ አርገሽ ትውጫዋለሽ፣ ሰም ውሃ ጠጫለሽ ይላታል። ከዚህ በኋላ ይሄንን ከዋጥሽ በኋላ ግን ምግብ ብትበይም አንተናቴም አትወፍሪም፣ ግን ደግሞ ማብዛት የለብሽም ብሎ የምትበላውን ምግብ መርጦ ይነግራታል ማለት ነው። ምግብ እንዳታበዛ፣ የምታበዛ ከሆነ በጣም ብዙ ምግብ የምትበላ ከሆነ ያ ትል ሆዷ ውስጥ አድጎ አደጋ ሊፈጥርባት ስለሚችል ማለት ነው። እና በዚህ ተስማማና ትሉን ትውጠዋለች። ከዛ በኋላ ከጥቂት ወራት በኋላ በጣም ትቀጥናለች ከሚገባው በላይ። ስራዋን በተሳካ ሁኔታ ሞዴል መሆን ትጀምራለች። አንደኛ ሆና ትታወቃለች ማለት ነው። በዚህ ጊዜ ትልቅ ውድድር ላይ አንድ ጊዜ እየተስተካከለች ባለችበት ሰዓት በጣም ይርባታልና ሆዷ ውስጥ ያለው ትል በጣም አድጎ ስለነበር ወደ እባብነት ተቀይሮ ስለነበረ በጣም ይርባትና እየተስተካከለች ባለችበት ሰዓት ትታቸው እነሱም መድረክ ከመድረክ ጀርባ ባለችበት ሰዓት ትታቸው ወደ ክችኔና ሁሉንም ያለውን ምግብ ፍሪጅ ውስጥ ያለውን ምግብ ሁሉ መብላት ትጀምራለች ማለት ነው። የዚህ ጊዜ ያዩት ሰው ይዟትና ምን እያረግሽ ነው ብለው ወደ ውስጥ ሊያመጣት ሲሉ ሮጣ ወደ ሽንት ቤት ሄዳ ማልቀስ ትጀምራለች። ባህሪዋ ፍጹም ተቀየረ፣ ማንነቷ ሌላ ሰው ሆነ ማለት ነው። የዚህ ጊዜ የለበሰችውን ልብስ ታውልቅላቸው ወርውራ ወደ ቤት ትሮጣለች ማለት ነው። በዛ ሰዓት ቤት ሜዳ መብላት ነበር የፈለገችው። ለምን ሆዷ ውስጥ ያለው ነገር በጣም ስላደገ ምግብ እያስፈለጋት ስለነበር ማለት ነው። እሱ ነው የሚበላ
የምትበላው እሷ የምትበላውን እሱ ስለሚበላ ቶሎ ቶሎ እንድትሰጠው ይጠይቃታል ማለት ነው ቆዳ ውስጥ ያለው። በዛ ሰዓት ቤትም ሮጣ ሄዳ አይስክሪም ምናምን ፍሪጅ ውስጥ ያለውን ነገር ሁሉ እየለቃቀመች መብላት ስትጀምር ያቺ የዶክተሩን ስልክ የሰጠቻት ሴት ትመጣለች ማለት ነው። ልክ እሷ ስትመጣ ልክ እንደ አውሬ ሆና ነበር ቁም ሳጥን ውስጥ ቁጭ ብላ እየጠበቀቻት። እሷም ትደናገጥና ምንድነው ስትላት በያዘችው አይስክሬም በምትበላበት ማንኪያ ወርውራ ስመታታለች ማለት ነው። ተቀይራለች፣ እሷ እየቀየራት ነው ያለው። በዚህ ሰዓት እሷ በቃ ቻው ብላ ትሰናበታታለች። ትፈራና ቀንተሽ ነው ምናምን ትላታለች። የሆነ ውድድር ነበራት እሷ ያሸነፈችው ጓደኛዋ በሌላ መንገድ አንቺ በቃ ቀንተሽብኝ ነው ምናምን ብላ ስላልተረዳቻት ጓደኛዋ ጥላት ትወጣለች ማለት ነው። በዚህ ሰዓት ዶክተሩ ጋር ተመልሳ እንደዚህ ሆኛለሁ፣ ውድድር ፕሮግራም ላይ ሆኜም እንደዚህ ነገር ገጥሞኝ ምግብ በላው። ከዛ በኋላ ወደ ቤት ሄድኩኝ። ቤትም ሄጄ ምግብ እንድበላ ስለጠየቀኝ ምግብ በላውና አልቻልኩም ስራ መስራት ትለዋለች። ነግሬሽ ነበረ ምግብ እኮ መብላት የለብሽም እኔ የምትመገቢው ምግብ ነግሬሽ ነበር ብሎ ያንቧርቅባታል ዶክተሩ። እሷ ምንድነው ማድረግ ያለብኝ ትላለች። አሁን በጣም ሆድሽ ውስጥ ያለው ስላደገ ምግብ እየበላሽ ስላሳደግሽው ግዴታ መውጣት ነው ያለበት። እኔ መድኃኒት ሰጥቼሽ የሚገደል ከሆነ እና ነግሬሽ ነበረ ምግብ መብላት አልነበረብሽም እኔ ከመረጥኩት ውጪ ብሎ ይናደድባታል። በዚህ ሰዓት እሷ በቃ እኔ ሌላ ውሳኔ ነው መወሰን የምፈልገው፣ ሌላ አማራጭ ፈልግልኝ ትለዋለች። ስለዚህ አሁን ያለን አማራጭ ከሆድሽ ውስጥ ማውጣት ነው። ይሄን ደግሞ የምታደርጊው እችን መድኃኒት ከጠጣሽ በኋላ አንዲት ብልቃጥ ሰጣትና እችን መድኃኒት ከጠጣሽ በኋላ ገንዳ ውስጥ ቁጭ ብለሽ ትጠብቂዋለሽ። ሲወጣ ወዲያው ይዘሽ ካልጣልሽው ያጠፋሻል፣ አንቺን ነው መመገብ የሚጀምረው፣ ከሆድሽ እንደወጣ አንቺን ነው የሚበላሽ ይላታል። እሷም በቃ ምንም አማራጭ ስለሌላት ውስጧም ሆኖ ሰላም ስላልሰጣት ያንን ተወስንና መድኃኒቱን ወጣ ገንዳ ውስጥ ሆና ተጠብቀዋለች። ከጥቂት ሰዓት በኋላ መድኃኒቱን ከዋጠች በኋላ እየተመዘዘ ከውስጧ መውጣት ይጀምራል ማለት ነው። በዛ ሰዓት አንገቱን ይዛ ትታገለው ግን አልቻለችም። የእሱ ጥንካሬ ኃይል ስለነበረ እንደገና ወዲያው ወጥቶ እሷን ሊመገብ ሲል ያቺ ጓደኛዋ ትመጣና ምን ተደናግጣ እሷን ለማዳን ስትሞክር ቤት ፍጥነት እንደመጣ ሳይታወቅ ያችኛዋን ይጥላትና እችን ይመገባል ማለት ነውና ታሪኩ ይሄ ነው። እንግዲህ እቀጥን ብላ ራሷን አጣች። አንዳንድ ሴቶች እንግዲህ ከልክ በላይ እንቀጥናለን እያላችሁ የምታረጉት ነገር ራሳችሁንም ሊጎዳችሁ ይችላል ማለት ነው። የታሪክ እኔ ስለተመቸኝ ነው ያቀረብኩላችሁ። ከተመቻችሁ ላይክ፣ ሼር እያደረጋችሁ ለሌሎች እንዲደርሱ አድርጉ። በአግባቡ ቢሆን ሁሉ ነገር ጥሩ ነው። ያለ አግባብ የሚሆን ግን ነገር እንደዚህ ነገር ሊያስከስት ይችላልና ይሄ ደግሞ በጣም የሚዘገንንና የሚሰቀጥጥ ነገር ነው። እኔ እንግዲህ እንደሰማሁት እናንተ መስማት አለባችሁ ብዬ ሼር አድርጌላችኋለሁ። ለሌሎች እንዲደርስ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አመሰግናለሁ።